ከአቶ ታዬ ጋር በግል ተዋወቃላችሁ? ቅርበት ነበራችሁ? አጥግብ ላጥግብ ሆናችሁ ተወያይታችሁ ተጫውታችሁ ታውቃላችሁ? አዎ። የሀሳብ ልዩነት ነበራችሁ? ኖ የሀሳብ ልዩነት አልነበረንም። በአጠቃላይ ሁለታችንም ከኦነግ ባክግራውንድ ነው የምንመጣው። ስለዚህ አይዲዮሎጂካሊ ልዩነት የለም። ግን የለውጡ አካሄድ ላይ ልዩነቶች አሉ፣ ግን ግለሰባዊ አልነበሩ። የግል ጉዳይ የግል ጸብና ቅያሜ በማዕከላቸው የለም? እኔ በፖለቲካ ውስጥ ከአንድም ሰው ጋር የግል ጸብ ኖሮኝም አያውቅም፣ ሊኖረኝም አይችልም። ምክንያቱም ቅድም አብሬ የበላው ጀዋርና አሁን ኢንተርቪው የምሰጥ ጀዋር ሁለት የተለያየን ሰዎች ነን። አብሬ የበላው አብሬ የምጠጣ ግለሰባዊ ጀዋር ነው እሱ። ፖለቲካ ማወራህ ግን የህዝብ ጉዳይ ነው፣ ፖለቲካዊ ጉዳይ ነው። ስለዚህ በግለሰብ ደረጃ የጎዳኝ ሰው ኖሮም አያውቅም። በግለሰብ ደረጃ ሊጎዳኝ የሚፈልግም ሰው የለም። የኔን ፖለቲካ አካሄድ የኔን ፖለቲካ አቅም የሚቃወም የተለያየ ሰው ሊኖር ይችላል። ከዛ ውጪ ግን ቅያሜ ኖሮ አያውቅም። በአቶ ታዬ ላይ ከዚህ ቀደም በአንተ ላይ ሰነዝሯቸው በነበሩ ቃላትም አስተያየቶችም ሀሳቦችም ተቆጥተ ወይ ተቀይመ አታውቅም? ኔቨር። ምክንያቱም አያቴ ድሮ የሚለው ነገር ነበረ፣ ፖለቲከኛ መሆን የፐብሊክ ፊገር መሆን ራቁትህን ገበያ እንደመውጣት ነው። ራቁትህን ልብስ በሙሉ አልቀ ገበያ ወጣ አትዩኝ ማለት አትችልም። ፊቴን እንጂ ሌላ ቦታ አትዩ ማለት አትችልም። ያያችሁትን ሁሉ አድንቁ ማለት አትችልም። ስለዚህ እኔ በነገራችን ላይ ከአቶ ሌንጮ ጋር ሁሌ የምንፈዋገረው ነገር አለ። አንድ ጊዜ ያለኝ ምንድነው አንዴ ቸብ አደረገኝና የኔ ወራሽ አንተ ነህ አለኝ። ምን ነው እለዋለሁ፣ ስድብና እርግማንን ከኔ ወርሰሃል አለ። እና ድሮ እሱ ኢን ዘ 90s በዘጠናዎች ውስጥ በጣም የሚረገመው በጣም የሚሰደበው እንትን የሚደረገው በኦሮሞ ውስጥም በሌሎችም በጣም የሚረገመው እሱ ነበረ። አሁን እኔ መጣውና ስተካው እሱን ትተውት እኔ ላይ ዘመቱና አይ ቲንክ እስከታሰርኩበት ድረስ በኢትዮጵያ ፖለቲካ እንደኔ የተረገመ እንደኔ የተዘመተበት እንደኔ ስም ማጥፋት የፕሮፓጋንዳ ካራክተር አሳሲኔሽን የተደረገበት የለም። አይሰማኝም ማለት አይደለም። እሱን እጠይቅሃለሁ እያልኩኝም ነበር። ተስፋ ሳያስቆርጥም ወይ ሞራል መንፈስ አይሰበርም ወይ? አይሰበርም፣ ይፈታተናል። ግን ሁሌ ማሰብ ያለብህ ይሄ ነገር እኮ በግል እኮ አይደለም። እነዚህ ሰዎች እኮ በግል አውቆኝ አይደለም። እነዚህ ሰዎች እኮ በግል በድያቸው አይደለም። ፖለቲካል የፖለቲካ አመለካከቴን ነው። they know the political ጀዋር not the personal ጀዋር ብዬ እኔ አሁን ያኔ በተለይ አክቲቭ ትሩስ በነበርኩበት ወቅት አንድ ነገር ስለጥፍ በሺዎች ኮሜንት ይሰጣል፣ ብዙ ጊዜ እርግማን ይመጣል። አነበው ነበር፣ እንደውም ቻርት አስቀምጬ በኤክሴል አነበው ነበር። ምንድነው ይሄ ተቃውሞ፣ ይሄ እርግማን የሚመጣው ያልኩትን ካለመረዳት ነው፣ ያልኩትን ከመቃወም ነው። ካለመረዳት ከሆነ የሚቀጥለው ንግግሬ ላይ የሚቀጥለው ጽሁፌ ላይ ሞር ኤክስፕሌን ለማድረግ እጠቀማለሁ፣ ሞክራለሁ እና